አንዲት ጠይም ልጅ አስቆመችኝ። የወር አበባዋ መጥቶ ሞዴስ መግዣ ስጠኛለችኝ። ዛሬ ጠዋት ላይ ወደ ስራ እየሄድኩኝ እያለ መንገድ ላይ የ9ኛ ክፍል የሆነ 10ኛ ክፍል አንዲት ጠይም ልጅ አስቆመችኝ። ከዛ ከአክስቷ ጋር እንደምትኖርና የኢኮኖሚ ችግር እንዳለባት በዛ ላይም የወር አበባዋ መጥቶ የሞዴስ መግዣ ምንም እንደሌላት ነገረችኝ። እኔም ሁለተኛ አላሰብኩበትም። አካባቢያችን ላይ ሱቅ አየሁና ወደ ሱቁ በምንሄድበት ሰዓት ልክ እንዲሁ መንገድ ላይ የእሷ ጓደኛ የሆነች ልጅ ምን ሆነች ነው ብላ ጠየቀቻት። መናገር አልፈለገችም መሰለኝ። አንገቷ ነገር ቅራ ዝም ብላ እኔ ጋር ተከተለችኝ። ከዛ ሱቁ ላይ የሚደረገውን ነገር በማደርግበት ሰዓት ዞር ብዬ ሰዓት አንገቷን ደፍታ ባለሱቁ ሁሉ እንዳያት በጣም ተሸማቃ ነበረ። እና ልጅቱም የሚደረገው ነገር ከተደረገ በኋላ ወደ ትምህርት ቤቷ ሄደች። እኔም ወደ ስራ እየሄድኩ ነበር። መንገድ ላይ ሆኜ ግን ከሀሳቤ ልትወጣ አልቻለችም ነበር። እሷ የሚመስሉ ስንት ሴቶች አሉ፣ ስንት እህቶቻችን አሉ እያልኩ ማሰብ ጀመርኩ። ከዛ ይህን ግጥም ጻፍኩኝ። ተጋበዙ። አትሳቅቂ፣ ያንቺ ብቻ ሆኖ አልኖረም። ማጣትሽም መጠየቅሽም ምንምም አይደለም። ይብዛ ይነስም እህት ይኖረዋል የወንድ ልጅ ዓለም። አገር ጭንቅላቷ ተበጥብጦ ቅጡ ጠፍቷት ባትመችም፣ ለመጉረስም ለመድረስም ለኗሪው ብሰለችም፣ አንቺ እኮ ሴት ነሽ ለመሰበር እጅ አትሰጭም። የጨፌ ያህል ዋጋው በተፈጥሮ የታዘዘው አንቺ መርጠሽ ስላልመጣው ኑሮ ሰማይ ቢያሳክለው። አትሸማቀቂ፣ የወር ወር ያልፋል፣ አንቺ ብቻ ሳቂ። ልጅነትሽ ሴትነትሽ ነገ ሀገር ይገነባል። አንገትሽን ቀና አድርጊ፣ ይሄ ዓለም ይቀጥላል። እና ምንም አይደለም እሺ።